እንደዛ አይሆንም። ቶሎ ድንቹን ቀቅለን እንደጨረስን እንደዚህ ማዘጋጀት አለብን። ምክንያቱም እላዩ ላይ የገበታ ቅቤ ጨምረን በደንብ አርግተን ማሸት ስላለብን ማለት ነው። ሰላም ቤተሰብ እንዴት ናችሁ? እንዴት ከረማችሁ? ራሄል ነኝ። ዛሬ በአዲስ ቪዲዮ ብቅ ብያለሁ። እንደምትመለከቱት ሚትቦል ልሰራ ነው ዛሬ። ሚትቦል እናንተ በምን አይነት መንገድ ነው የምታውቁት? እኔ በሁለት አይነት መንገድ ሲሰራ አውቃለሁ ሚትቦል ማለት ነው። ግን በጣም ቆንጆና ጣፋጭ ሆኖ እንትን የሚለው ተመራጭ ያደረኩት ከተለመደው ውጪ በሆነ መንገድ ነው። ምን እንደሆነ አብራችሁኝ ተከታተሉ። ሁሉንም ግብአቶች እዚህ ጋር አዘጋጅቻቸዋለሁ። ቤተሰብ እንዴት ናችሁ? እንዴት ነበር ሳምንታችሁ? ውሏችሁ ሁሉ አማን ነበር? እግዚአብሔር ይመስገን እኔ ጋር በጣም መልካም ነበር። አይ ሆፕ እናንተ ጋር መልካም እንደሚሆን ተስፋ አደርጋለሁ። ቀጥታ ግብአቶቹን ወደ ማስተዋወቅ እገባለሁ ማለት ነው። እዚህ ጋር እንደምትመለከቱት ያው ሚትቦል ሲሰራ ሁልጊዜ ትልቁ ግብአት የሚሆነው እዚህ ጋር ስጋ ነው። የተፈጨ ስጋ 500 ግራም የሚሆን የተፈጨ ስጋ አዘጋጅቻለሁ። ከዛ በተረፈ ደግሞ እዚህ ጋር የተፈጨ ሽንኩርት አለ። እዚህ ጋር ሽንኩርቱን በማሽን ነው የፈጨሁትኝ ደቀቅ እንዲልልኝ ስለፈለኩኝ። ከዛ በመቀጠል ደግሞ እዚህ ጋር እንደምትመለከቱት ነጭ ሽንኩርት አለ። እዚህ ጋር ወተት አዘጋጅቻለሁ። በተረፈ 2 እንቁላል እዚህ ጋር አዘጋጅቻለሁ። ከዛ በመቀጠል ደግሞ ዳቦ አዘጋጅቻለሁ። ዳቦ ብዙ ጊዜ 2 አይነት ያልኳችሁ አንደኛው ይሄ ነው። ዳቦ ሲጨመር አይታችሁ ታውቃላችሁ? እስቲ የምታውቁ ከሆነ ኮሜንት ላይ አስቀምጡልኝ። እኔ በዳቦ ሞክሬው እጅግ በጣም ነው የወደድኩት። ዳቦውን እንዴት እንደምጨምረው ግን አሳያችኋለሁ። ከዛ በመቀጠል ደግሞ እንደ ማባያ የምጠቀመው ድንች ነው። የተላጠ ድንች አዘጋጅቻለሁ። እሱን ቀጥታ እንቀቅለዋለን። ከተቀቀለ በኋላ እንዴት እንደሚሰራ አሳያችኋለሁ። ከዛ በመቀጠል በገበታ ቅቤ ነው ሚትቦሉን የምጠብሰው። እዚህ ጋር የገበታ ቅቤ አዘጋጅቻለሁ። ምንም አይነት ብዙ ግብአት ቅመም መጠቀም አያስፈልገንም። እዚህ ጋር ስፋርት ፔፐር አለ። እሱም ብቻ ነው የምጠቀመው። ከዛ በተረፈ ደግሞ ጨው ነው የምጠቀመው። ማንኛውም ቅመም መጠቀም ትችላላችሁ። በእርግጥ ግን እኔ የምጠቀመው ስፋርት ፔፐር ብቻ ነው እና ጨው ነው የምጠቀመው። ነጭ ሽንኩርት አለኝ። እሱም እንደ አንድ ቅመም ነው። ቀጥታ ወደ ቪዲዮ እገባለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጋብዛችኋለሁ። አመሰግናለሁ። ምንድነው የምናደርገው? ብረት ድስታችን ውስጥ እዚህ ጋር ቅድም ያዘጋጀነውን ድንች ማለት ነው ወደ መቀቀል ብረት ድስት ውስጥ እንገለብጠዋለን። ከዛ ውሃ እንጨምርበታለን። የምንፈልገውን ያህል ድንቹን የሚያበስልልን ያህል ውሃ እንጨምርበታለን። ብረት ድስታችንን እንዘጋና ቀጥታ እዚህ ጋር ስጋውን ወደ መደባለቅ እገባለሁ። ምንድነው እዚህ ጋር ያዘጋጀሁትን ሽንኩርት ላዩ ላይ እጨምርበታለሁ። ነጭ ሽንኩርቱን እጨምራለሁ። እንቁላላችንን እንጨምራለን። ሁለት እንቁላል ነው ያልኳችሁ። 2 እንቁላል እንጨምራለን። ከዛ ምንድነው የምናደርገው? እዚህ ጋር ዳቦ አለኝ። ዳቦውን በትናንሹ እንበጫጭቀዋለን። ከዛ እዚህ ጋር ያዘጋጀሁትን ወተት ዳቦው ላይ እንጨምራለን። ከዛ ዳቦውንና ወተቱን በደንብ አርግተን ቀጥታ እዚህ ጋር እጨምረዋለሁ። እንደዚህ ከጨመርነው በኋላ
እዚህ ጋር ያዘጋጀሁትን ስፋርት ፔፐር ላዩ ላይ እናሳንሳለሁ። ከዛ ጨውን እንጨምራለን። ምንም አይነት ጨው ስለሌለው ጨው እንጨምራለን። ከዛ እንደ ስጋውንና ቅድም ያስገባናቸውን ግብአቶች በጠቅላላ በደንብ ሽታ አርግተን እናደባልቃለን። እንደዚህ በደንብ አርግተን ካደበላለቅነው በኋላ ታያችኋል እንዴት እንደሚያምር። ቀላልና ፈጣን እና ጣፋጭ ምግቦችን በኔ ቻናል ላይ ታገኛላችሁ። ጠቅላላው ሙሉን እንደዚህ ካዘጋጀን በኋላ መጥበሳችንን ኦን እናደርጋለን። አሁን በዚህ መንገድ ሸትቡላውን ቆንጆ አድርገን ከጨረስን በኋላ ካዘጋጀን በኋላ ወይንም ሚትቦሉን ይቅርታ ሸትቡላ በዚህ ሀገር የቋንቋ ነው። ሸትቡላ ማለት ሚትቦል ማለት ነው። ለማንኛውም ከዛ በመቀጠል ደግሞ እዚህ ጋር ድንቹ እንደዚህ በአማረ መንገድ ቆንጆ ሆኖ ተቀቅሎ ደርሷል። እንዴት አርግተን ነው ይሄንን የተፈጨ ፖታቲስሞስ ወይንም የተፈጨ ድንች ብዬ ብጠራው ይሻላል ቀለል በሚለው ስሙ። እሱን እንዴት አርግተን ነው ሙስ የምናደርገው የሚለውን አሳያችኋለሁ። እያንዳንዱን ድንች እያነሳን የተቀቀለውን ድንች እዚህ ውስጥ እንጨምራለን። ታያችኋል። ከዛ ድንቹን ፕሬስ እናደርገዋለን። በዚህ መንገድ ይታያችኋል። በእጃችን ምንም መፍጨት ሳያስፈልገን ድንቹን በቀላሉ ራሱ ፍጭት አርግቶ እንደዚህ ይሰጠናል። ሁሉንም ድንቾች በዚህ መንገድ ከቀዘቀዘ አይሆንም። ቶሎ ድንቹን ቀቅለን እንደጨረስን እንደዚህ ማዘጋጀት አለብን። ምክንያቱም እላዩ ላይ የገበታ ቂቤ ጨምረን በደንብ አርግተን ማሸት ስላለብን ማለት ነው። ከዛ እዚህ ውስጥ የገበታ ቂቤ እንጨምርበታለን። ራሱ ያቀልጥልናል ትኩስ ስለሆነ። ከዛ ላዩ ላይ ስፋርት ፔፐር አይቀርም፣ እሱን እንጨምራለን። የተወሰነ ያህል ጨው እንጨምራለን። ከዛ በደንብ እናደባልቀዋለን ማለት ነው መልሰን። ከዛ ትንሽዬ እላዩ ላይ የቂቤ ወተት ትንሽ እንደዚህ ብንጨምርበት ሞር ቆንጆ ነው። ታያችኋል። ልስልስ ያደርግልናል። ቂቤው ወተቱ አብሮ በጣም 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 ቆንጆ ነው የሚሆነው። በእንደዚህ አይነት መጠራረጊያ ሙልጭ አርግተን ሁሉንም ከጠራረግን በኋላ
እንደዚህ አርክተን እናስቀምጠዋለን። እስቲ በጣም ነው የሚጣፍጠው። በጣም ነው የሚጣፍጠው። ቀጥታ ሸትቡላችንን ወይንም ሚትቦላችንን መጥበስ እንጀምራለን። የትም እንዳትሄዱ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ እንድታልፉ ተጋብዛችኋል። አሁን ምንድነው የምናደርገው? መጥበሻችን ስለጋለልን እላዩ ላይ የገበታ ቅቤያችንን እንደዚህ እንጨምራለን። ታያችኋል እንዴት እንደሚያምር። በቃ እሳቱ በጣም ቆንጆ ነው። ሙቀቱ የእንትኑ የምትበለበለበት ሳይዙ በጣም መጠነኛ ነው። በጣም ነው የሚያምረው። ሽታው በጣም ቆንጆ ነው። እየተጠበሰ ያለው ሽታ ወደ እኔ ሲመጣ ይታየኛል። እንደምትወዱት ምንም ጥርጥር የለኝም። አሁን እንደምትመለከቱት እጅግ በጣም ቆንጆ ሆኖ እንደዚህ በአማረ መንገድ ደርሷል። ልቅም አርግተን እናወጣዋለን። ታያችኋል እንዴት እንደሚያምር። አሁን በድጋሚ ተመልሼ መጥቻለሁ። እዚህ ጋር ሚትቦሉም በዚህ መንገድ ጠብሰን ከጨረስን በኋላ ሁሉ ጊዜ ማባያ ያስፈልገናል። ስለዚህ ለዛ ለማባያ የሚሆን ደግሞ ሶስ እሰራለሁ። እዚሁ የጠበስኩት መጥበሻ ላይ ትንሽ የፉርኖ ዱቄት እጨምራለሁኝ። ሳናበዛ የፉርኖ ዱቄት ከጨመርን በኋላ ቀስ ብለን እናማስለዋለን። ታያችኋል መጥበሻው ላይ ኦሬዲ የተጠበሰበት እንትኑ ሚትቦሉ የተጠበሰበት እንትኑ ስላለ ቅመሙ ኤቭሪቲንግ ሁሉ ነገር ስላለ በጣም ቆንጆ ነው የሚሆነው። ከዛ በመቀጠል ደግሞ ላዩ ላይ ወተት እንጨምራለን። የፈለጋችሁትን ያህል ወተት የምትፈልጉትን ቆንጆ ሶስ ነው የሚሆነው። እሳቱን ቀነስ ታደርጉለታላችሁ። ምክንያቱም ዱቄቱና ቂቤው አንድ ላይ መጥበሻው ላይ የነበረው ቂቤ የገበታ ቂቤው አለበለዛ ወፍር ይልባችሁና ሊያያዝባችሁ ይችላል። ክሬም እንዲመስልና ቆንጆ ሶስ እንዲመስል እሳታችሁን ምድጃችሁን በትንሽዬ እንትን ታደርጉታላችሁ ሙቀት። ከዛ ቀስ ብሎ እንዲንተከተክ እድል እንሰጠዋለን ማለት ነው። ላዩ ላይ ትንሽዬ ስፋርት ፔፐር በድጋሚ እጨምራለሁኝ ሳላበዛ። ከዛ ጨው ደግሞ ላዩ ላይ እንጨምራለን። ከዛ ለ2 ደቂቃ እንተወዋለን እያማሰልን ማለት ነው። ይታያችኋል ሶሱ እንዴት ቆንጆ ሆኖ እንደደረሰ። ብራውን ሶስ በቀላሉ እንደዚህ በዚህ መንገድ ሰርቻለሁ። አሁን ምንድነው የምናደርገው? ቀጥታ ቅድም እዛ ጋር ያስቀመጥናቸውን ሚትቦሎች በጠቅላላ እዚህ መጥበሻዬ ላይ እጨምራለሁኝ። ከዛ አብሮ ከሚትቦሉ ጋር እንዲዋሃድ ሶሱ ጊዜ እንሰጠዋለን። የተወሰነ ደቂቃ ያህል እሳታችንን ቀዝቀዝ አድርገን እንደዚህ በአማረ መንገድ ሶሱና ሚትቦሉ እንዲዋሃድ እንትን እንሰጠዋለን ማለት ነው። ጊዜ እንሰጠዋለን። በጣም ነው የሚያምረው። በጣም ነው ሽታው ቆንጆ የሆነው። እንደምትወዱት
አሁን በመጨረሻ እላዩ ላይ ኮሪያንደር ወይንም የድንብላል ቅጠል እላዩ ላይ እንደዚህ እንነሰንስበታለን። በዚህ ቻናል ላይ አስተማሪና ቀላልና ፈጣን የሆነ የምግብ አሰራር ታገኛላችሁ። እንደምትወዱትም ተስፋ አደርጋለሁ። ለዛሬ ይሄንን የመሰለ የሚትቦል አሰራር ይዤላችሁ መጥቻለሁ። አመሰግናለሁ ሙሉውን ስላያችሁልኝ። እግዚአብሔር ይስጥልኝ። ቴንኪዩ ክበሩልኝ እያልኩኝ ለዛሬ በዚህ እሰናበታችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቸርን ሰንብት። መልካም ቀን፣ መልካም ዕለት። ባይ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትቀጥሉ በአክብሮት ገብዛችኋለሁ። አመሰግናለሁ። ባይ። በሌላ ቪዲዮ እስክንገናኝ